ከመሆኑ በፊት ስትገባ አደራ እንድትነግረኝ ብሎ ነበርና ገብቶም እያየ ነው። ሌሎችም ፕሮግራሞች አሉ። ሌሎቻችሁ የምምነው ሃይማኖት ቀይሩ እያልኳቸው አይደለም። ልባችሁ ጌታ ላይ አድርጉት፣ ያሳርፋል። ለሚሰድቧችሁ ማዘን ትጀምራላችሁ፣ መጸለይ ትጀምራላችሁ። አታሳዱ። ጂጂ እህቴ ናት፣ ቤታዮ እህቴ ናት፣ እዮዳ ወንድሜ ነው፣ ዳልቻ ወንድሜ ነው። ጆከሮ ሳሳዳቸው የነበርኩ ሰው ነኝ እንዳለ ከኔ ጋር። ልዕልት እህቴ ናት። እያንዳንዱ ከኔ ጋር ጸብ የነበራቸው ሰዎች ሳሳዳቸው የነበረ ስደበርባቸው የነበረ ብዙ ነገር ሳደርግ የነበረ ስንዝናናበት የነበረ ዲያብሎስ ነበር የሚሰራው። አሁን ግን ለወንድምና ለእህቶቼ ባሉበት ሰላማቸውን እግዚአብሔር እንዲሰጥ በቤታቸውን የገባ ሰላም እነሱ ጋር እንዲገባ ሰውን ሳይሆን ክርስቶስ እንዲመለከቱ እግዚአብሔር ይርዳቸው። ሰውን ሳይሆን ቀራንዮ ላይ የተሰቀለው ስለኛ ኃጢአት ስቃዩን የተቀበለው ጌታ ኢየሱስ ክርስቶስ እንዲቀበሉና እንዲያዩት ይደረግ። የኔን አንደበት የመለሰ እኔን ከዛ ጨለማ ህይወት ያወጣኝ ማንንም ያወጣል ብዬ ይችላል፣ እመሰክራለሁ። እኔን ያወጣኝ 15 ዓመት የምታቆኝ እኔን ያወጣኝ የተሰሩ ቪዲዮዎች ቢቀጣጠሉና ቢመጡ ሲኦል አይደለም ሌላ ቦታ ላይ ያስገባኝ የሚችለው የሻረልኝ ክርስቶስ ብቻ ነው። እንደ ሰው ቢሆንማ ጠፍቻለሁ። እሱን ሁላ በቃ ያለፈ ህይወት ነው ብሎ በሱ ስም ብቻ ስላመንኩኝ ያጸደቀኝ ክርስቶስ ክብር ምስጋና ይግባው። ስለዚህ ሁላችሁንም ከልብ አመሰግናለሁ። ከልብም ከመንግስት እስከ ሰው እስከ ግለሰብ በእኔ የተከፋችሁ በሙሉ ይቅርታ እላለሁ። በእኔ የተከፋችሁ በሙሉ ይቅርታ እላለሁ። አሁንም የምናገራቸው ከቪዲዮ አውጥቼ የማሳያችሁ የኔን አይደለም፣ የክርስቶስ እውነታ እንዲገባችሁ ብቻና ብቻ ነው፣ ከኔ አይደለም። እዛ ላይ የሚባሉት በክርስቶስ ሲቀለድ በክርስቶስ ሲሾፍ ሌሎቹን እንደ ጻድቅ ተደርጎ ክርስቶስ ሲደበቅ የመናገር ኃላፊነት አለብኝ። ምክንያቱም ቃል ኪዳን ገብቻለሁ ከክርስቶስ ጋር ቃል ኪዳን አለብኝ። የእሱን ስም መስክሬ የጽድቅ ቦታን ለማግኘት ሽሚያ ላይ ሩጫ ላይ ነኝ። የሚቆም ሩጫ በክርስቶስ የለም። የሰው ሊያደክመኝ ይችል ይሆናል፣ ሊያማኝ ይችል ይሆናል። በሰው ብላችሁ ልንጣላ እንችላለን። በጌታዬ በክርስቶስ ስም ነው የምናወራው። የማያስቀይመኝ፣ የማያስከፋኝ፣ የማያስርበኝ፣ የማያስጠማኝ ክፉ ነገር ከአንደበቴ እንዳይወጣ የሚጠብቀኝ ከክርስቶስ ጋር ነው። ስለ እኔ ኃጢአት ስለሞተልኝ ከክርስቶስ ጋር ነው አሁን እያወራለሁ። የሰው ቢሆንማ ነገ እንዲያለኝ ብዬ ልቀያየም እችላለሁ። ስጋዊ ነኝ። ክርስቶስን ነው የምመለከተው። አሁንም በክርስትናም ያላችሁ በሌላም እምነት ያላችሁ ወንድምና እህቶቼ ክርስቶስን ተመልከቱ፣ ሰው አትመልከቱ። ሰው ምንም ማድረግ እንደማንችል ስላወቀ ነው ክርስቶስ መጥቶ እግዚአብሔር አምላክ አንድያ ልጁን የሰጠ። አንድያ ልጁን በቃ የሚያቀን በክርስቶስ እንጂ እኛን አያቀን። የክርስቶስ ጠበቃነት የክርስቶስ ንጽህና ነው እኛን ያዳነን። መስቀል ላይ የተሰቀለው ክርስቶስ ነው እኛን ያዳነን። አለበለዚያማ ጻድቆች ቢበዙ ክርስቶስ ለምን መጣ? በአንድያ ልጁ እንዴት ሊጨክን ቻለ? እንዴት ጨከነ? በአንድ ልጁ ምድር ላይ ጻድቆች ቢበዙ እነሱን ስንዘክራቸው ህይወታችን የሚቀየር ከሆነ እስከ 10 ትውልድ የሚያድኑን ከሆነ ክርስቶስ ስሙ ለምን አስፈለገ? በአንድያ ልጁ እንዴት እግዚአብሔር አምላክ ሊጨክን ቻለ? ስለዚህ እኔ የገባኝ ወንጌል፣ ክርስቲያኖች የገባችሁ ወንጌል ለሌሎቹ ለዓለም ሁላ እንዲገባው ለእግዚአብሔር አምላክ ጸሎቴን አላቋርጥ